ሰላም እንዴት ናችሁ? ሲድ የሰራችሁ ልጆች መልቲ አካውንትም ጭምር ያላችሁ ማለት ነው። እንዴት አድርጋችሁ ሴፍ በሆነ መንገድ የስዊ ዋሌት አካውንት ኮኔክት ማድረግ እንደሚቻል በደንብ አሳያችኋለሁ። እርግጠኛ ነኝ በጣም ትወዱታላችሁ። ቪዲዮን ሰኪውርድ ነው። ስለዚህ እስከ መጨረሻው በደንብ ተከታተሉኝ። ምናልባት ቪዲዮውን ከወደዳችሁት የዩቲዩብ ቻናሌ ላይ የተለያዩ የቴክኖሎጂ ቪዲዮዎችን በአዲስ መልክ ለማጋራት አስቤያለሁ። ስለዚህ የዩቲዩብ ቻናሌንም ሰብስክራይብ እንድታደርጉ ጠይቃችኋለሁ። አሁን ወደ ቪዲዮ ኪዊ ብራውዘር ላይ ተከፍቱታላችሁ። ሆምን ስነካ ዌብሳይቱ እንዲከፍት አድርጌዋለሁ። እንዴት ነው ማድረግ የሚቻለው? እሱን ምናልባት መልት የሰራችሁ ሁሌ ኮፒ ፔስት ከምታደርጉ ይሄን አንድ ጊዜ ብታደርጉ ጥሩ ነው ብዬ አስባለሁ። ሴቲንግ ላይ ትገባላችሁ። ከዛ ሆም ፔጅ የሚል አለ። ሆም ፔጅ ላይ ትገቡና ከዛ እዚህ ጋር ከታች ሶስተኛው ላይ የቀደም ኮፒ ያደርጋችሁትን እዚህ ጋር ፔስት ማድረግ ትችላላችሁ ማለት ነው። ስለዚህ ይሄ ሁሌም ቋሚ ይህን ሆምን ስትነኩ ወይም ኒው ታብ ስትከፍቱ እሱን ይከፍትላችኋል ማለት ነው። ከዛ በኋላ ምንድነው የምታደርጉት? በጎን በኩል ደግሞ ፕላስ ምልክቷን ትጫኑና አዲስ ታብ ትከፍታላችሁ። ስዊ ዋሌት ኤክስቴንሽን ብላችሁ ሰርች ማድረግ ትችላላችሁ። ዋሌት ኤክስቴንሽን ብላችሁ ስታደርጉ ይሄው ይመጣላችኋል። ልክ እንደዚሁ የመጀመሪያው ላይ ስዊ ዋሌት ክሮም ዌብ ስቶር የሚል አለ። እሱ ጋር ትገባላችሁ። አድ ቱ ክሮም የሚል አለ። ስለዚህ በትክክል ሰርች ያደርጋችሁትን ስዊ ዋሌት መሆኑን አረጋግጣችሁ አድ ቱ ክሮም ካለ ኦኬ ብላችሁ፣ ስለዚህ ይሄው ሪሙቭ ፍሮም ክሮም አለ። ስለዚህ ተጠብቁትና ወደ ራሱ ሎጊን ፔጅ ወስዳችኋል። ልክ እንደዚህ ሲያመጣላችሁ ምንድነው የምታደርጉት? ስዊ አካውንት ክሬት ታደርጋላችሁ። ከዚህ በፊት ካላችሁ ኢምፖርት ማድረግ ይቻላል ሞር ኦፕሽን ላይ፣ ካልሆነ ግን ክሬት ኒው አካውንት ላይ እንደዚህ እንትን እንላለን። እዚህ ጋር ሪከቨሪ ፍሬዝ ነው። ቢጠፋባችሁ ሌላ ጊዜ ድንገት ኮፒ በሉትና የሆነ ቦታ ላይ አስቀምጡ። ኮፒ አድርጋችሁ ከጨረሳችሁ በኋላ ኔክስት በሉት። ከዛ እዚህ ጋር ፓስወርድ አስገቡ ማለት ነው። ትክክለኛ ማትረሱት ፓስወርድ ቀይ ካበራባችሁ ትክክል አይደለም። ስለዚህ ሌተር የተለያየ ቁጥር አንድ ላይ ምናምን አድርጋችሁ አስገቡ። ኮንፊርም አድርጉ። አስገብታችሁ ከጨረሳችሁ በኋላ ኔክስት የሚለውን ተጫኑ። ከዛ ኮንፊርም ምናምን ትራንዛክሽን ኔክስት እንለዋለን። በትክክል ክሬት አደረግን ማለት ነው። ልክ እንደዚህ አድሬሱን ያስቀምጥልናል። ወዴት ነው የምንሄደው? ወደ ሲድጎ ዌብሳይት እንሄዳለን። ከዛ ይችን ቴሌግራም ምልክት እንጫናት። በፊት በጣም ስልክ ቁጥር አስገብተን ምናምን ነበር። አሁን ግን ቦት ክሬት ስላደረጉ ወደ ቴሌግራማችሁ ይመራችኋል ማለት ነው። ከዛ ቴሌግራም አፓችሁን በየትኛው አፕ ላይ ነው ሎጊን ያደረጋችሁ? መልቲ ከሆነ ሰው በትክክል ሳትሳሳቱ የኔ ይሄኛው ቴሌግራፍ የሚለው ላይ ነው። እሱ ጋር ደግሞ ፈልገው ላይ መጀመሪያ ኦፕን አድርጌው ነበር ማለት ነው። ስለዚህ ስታርት እንለዋለን። ከዛ ሎጊን እንላለን ማለት ነው። ከዛ በኋላ ይሄው ጨርሷል። ወደ ኋላ ተመለሱ ነው የሚለን። ስለዚህ እንነካና ወደ ኪዊ ብራውዘር እንገባለን ማለት ነው። እዚህ ጋር ስንመጣ ሪፍሬሽ ምልክቷን ትነኳታላችሁ። ከዛ ሪፍሬሽ ምልክት ስትነካ እንደዚህ ያመጣልናል ማለት ነው። ስለዚህ ኮኔክት ስዊ ዋሌት የሚላለ ከላይ አይታችሁት ከሆነ ቅድም እንዳልኳችሁ አካውንት ክሬት ስላደረግን ኮኔክት እንለዋለን። ኮኔክት ብለን ከዛ በግራ በኩል ደግሞ ስዊ ዋሌት የሚለውን እንነካለን። ከዛ ራሱ ይገባል ማለት ነው። ኮኔክት እንለዋለን። አካውንቱ ይሄ ነው። ስለዚህ ኮንፊርም እንላለን። ከዛ ወደ ዋሌቱ ይሄዳል። ወደ ዋሌቱ ከሄደ በኋላ ሳይኒን እንላለን። ከዛ እዚህ ጋር ፓስወርድን እናስገባለን ማለት ነው። ስለዚህ በትክክል ካስገባን በኋላ አንሎክ እንለዋለን። አንሎክ ካልነው በኋላ በትክክል ኮኔክት እንዳደረገልን እዚህ ጋር ማየት እንችላለን ማለት ነው። አሁን ዋናው ነጥብ እዚህ ጋር ነው። ከዚህ በኋላ ሌሎች አካውንቶችን እንዴት ኮኔክት ላድርጋቸው የሚለው ነው የሚያሳስበው። ስለዚህ ምንድነው የምናደርገው? እዚህ ጋር እንዳላችሁ ምን ማድረግ ትችላላችሁ መሰላችሁ? ስዊ ላይ ትመለሳላችሁ። ስዊ ዋሌት ላይ ከተመለሳችሁ ጎን ላይ ከጎን ያለው ላይ ማለት ነው። ከዛ ይሄን ሴቲንግ ምልክት ትነካላችሁ። ሞር ኦፕሽን ግቡ። ከዛ በኋላ ሪሴት ዩር ዋሌት የሚል አለ። ሪሴት የሚለውን ትነካላችሁ። ቅድም የፍሬዝ ወርዶች አሉ አይደለ? እነሱን ኮፒ አድርጋችሁ መያዛችሁን እርግጠኛ ሁኑ። ከዛ ሪሴት እንበለው፣ ሪሴት ኤንድ ሪሙቭ እንበለው። ከዛ በኋላ ካልነው በኋላ ሪፍሬሽ እናድርግ፣ መውጣቱን ቼክ እናድርገው። ከዛ ወጥቶልናል። በጣም ጥሩ። ከዛ በኋላ እሱ ብቻ አይደለም
ያኛው ቅድም በቴሌግራም ሎጊን ያደረግነው መውጣት እንዲችል እዚህ ጋር ትገቡና ከዛ ታች ላይ መጨረሻ ላይ ክሊር ዳታ የሚል አለ። እሱን ትነካላችሁ። ከዛ እዚህ ጋር ኦል ታይም የሚል አለ ምናምን። ኦል ታይም ብታረጉት በጣም ጥሩ ነው፣ ምንም ችግር የለው። ክሊር ዳታ እንበለው። ከዛ ክሊር አድርጎልናል፣ ይመለሳል ራሱ። ከዛ ምንድነው የምናደርገው? እዚህ ጋር ሲድ ጋር ተመልሰን ሪፍሬሽ እናድርገው ወጥቶልናል ማለት ነው። በጣም አሪፍ። ከዛ እዚህ ቴሌግራማችንን ያው መልቲ አካውንት የምንጠቀም ከሆነ መቀየር አለብን፣ ቀጣዩ ላይ ማድረግ አለብን። ከዛ እንመለሳለን። ከዛ ጎ እንላለን። ከዛ ይመጣል፣ ኮኔክት ያደርጋል። ጀስት ዋንስ እንለዋለን፣ ክሬት ያደርግልናል፣ ቦቱን ያስጀምረናል። ከዛ ሎጊን እንላለን። ከዛ እንመለሳለን። እዚህ ጋር በራሱ ዲስፕሌይ ካላደረገልን ምን ማድረግ እንችላለን? ሪፍሬሽ እንንካ። ይሄ መጥቶልናል። ኮኔክት ሱያል። ሶ በተመሳሳይ መንገድ አሁን ምን እናደርጋለን? ክሬት ኒው ፍሬዝ አካውንት እንላለን፣ ኮፒ እንላለን። ቅድም ባለው መንገድ በዚህ መንገድ ኮኔክት ማድረግ ትችላላችሁ ማለት ነው። ስለዚህ ይሄ ነው። ቪዲዮ ከተመቻችሁ ጠቃሚ የሆኑ ቪዲዮዎችን ወይም ሀሳቦችን ምናልባት አሁን ኤርድሮፕ ላይ ትኩረት አድርገን ነው ቴሌግራም ቻናላችን ላይ እንለቃለን። የዩቲዩብ ቻናሌንም ሰብስክራይብ ማድረግ ትችላላችሁ። በአዲስ መልክ ቴክኖሎጂ የበለጠ እንድትተዋወቁ የበለጠ የተሻለ ነገር ለማምጣት ጥረት አደርጋለሁ። አመሰግናለሁ።